ሰላም ሰላም ውድና የተከበራችሁ የዩቱብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። ዛሬ የምንሰራው ሳሎና ነው። አዲስ ሳሎና ማለት ምስር ነው የምንሰራው። እሱን ለመስራት ደግሞ እዚህ ጋር የታጠበ ምስር አለ፣ አጥቤ ዘፍዝፌ የቆየሁት። እዚህ ጋር ደግሞ በቅዶንስ እና ክዝበራ አለ። እዚህ ጋር ደግሞ ትልልቁ ቃሪያ አለ፣ ትልልቁ ማለት። እዚህ ጋር ቲማቲም አለ። እዚህ ጋር ደግሞ ሽንኩርት አለ። እዚህ ጋር ድንች አለኝ፣ ዘይት አለኝ። እዚህ ጋር ደግሞ እንደነገርኳችሁ የተዘጋጀ ሽንኩርት፣ ነጭ ሽንኩርትና ዝንጅብል ማለት ነው የተዘጋጀ አለኝ። እዚህ ጋር ደግሞ ብላክ ፔፐር የሚባለው ፍልፍል አስዋድ። እዚህ ጋር ደግሞ ድንብላል። እዚህ ጋር ደግሞ ሁሉም ሰባቱም አይነት ባህራት። እዚህ ጋር ጨው አለ። እዚህ ጋር ደግሞ ኩርኩም አለ። እነዚህን እንጨምራለን፣ እንሰራለን። ወዶችዬ ይሄው ከለሩ ቀየር እያለኝ ነው። እና ደግሞ ይሄ ባህር ዛፍ የሚመስለው ስሙን ስለማላውቀው ነው፣ ይቅርታ ማለት ነው። እና ፍልፍል አስዋድ አድርጌበታለሁ፣ ሀባውን ማለት ነው። ሀባውን ትንሽ አድርጌበታለሁ። እና ስጋ ቱም እናደርጋለን። ቱም እና ዝንጅብል አንድ ላይ የተዘጋጀው እሱን እዚህ ጋር ካደረግን በኋላ ባህራቶችን እንዳለ እንጨምራለን። እዚህ ጋር ባህራቶችን እንዳለ ስንጨምር እዚህ ማጂ አድርጌበታለሁ። ማጂ ሌላውን ነገር እንደነገርኳችሁ ነው። በዚህ መንገድ እናመስለዋለን። እንደዚህ ባህራቱም ትንሽ ጠበስ ማለት አለበት ማለት ነው። እና ማለት መጨረሻ ላይ እነግራችኋለሁ። ቲማቲም ሶልስ ማረግም ያለ ማረግም የእናንተ ፋንታ ነው። እኔ አላረግም፣ ሰዎች ስለማይፈልጉ እዚህ ላይ ያው እንግዲህ የተለያየ ስለሆነ የሰዎቻችን ባህሪ እንደዛ እናደርግ እና ውዶችዬ፣ ይሄ አረንጓዴው ቃሪያው ነው ማለት ነው። ይሄ ፍልፍል አክደር ወይ ዱባው ማለት ነው። እና አሁን ቀጥዬ ደግሞ የማደርገው ድንቹን እንደዚህ አድርጌ ትንሽ ድንቹ ከተቁላላ በኋላ የተወሰነ ጊዜ አሁን እንደምታዩት ይሄንን አቁላልቼዋለሁ። አሁን ደግሞ ምስሩን እጨምራለሁ ማለት ነው። ምስሩ የታጠበ ምስር ነው፣ አጥቤ ያቆየሁት ነው ማለት ነው። ይሄንን እንደዚህ አድርገን እያሸን የተወሰነ ጊዜ እናቆየዋለን ማለት ነው። ሁሉም እንትን እስከሚል ድረስ ውሃ ቶሎ አንጨምርበትም። የተወሰነ እንደዚህ አድርገን እንቆያለን። እና ውዶችዬ ይሄው አሁን ካደኛው ቆየሁኝ። እንደምታዩት ነው፣ ካደኛው ነው የቆየሁት። ወደ መብሰሉ እየሄደ ነው። አሁን ቲማቲም እንጨምርበታለን። ቲማቲሙ ጊዜ ስለማይፈጅ ነው ከላይ ያደረኩት። ከዛ ደግሞ በቅዶንስና ከዝበራም ያለውን እዚህ ጋር ጨምረዋለሁ።
ይህን እንደዚህ ካደረግነው በኋላ የተወሰነ እያሸን ነው ማለት ነው። እንዲበስል እናሸዋለን። እዚሁ ላይ እንዲበስል እያሸ ነው እንቆያለን። እንክደነውና እንዳይዝብን እየመጣን እየተመለስን እናማስለዋለን ማለት ነው። እና ውዶች ጨምሬበታለሁ፣ ውሃ ጨመርኩበት። ያው እንግዲህ ከለሩ እንደምታዩት ነው። እኔ ብላክ ፓፕሪካም ሆነ ጦማጦም ስልሳም አደረግኩበት፣ ምክንያቱም ሰዎቹ ስለማይፈልጉ ማለት ነው። አላደረግኩበትም። እንደዚሁ ነው። ቲማቲም ብቻ ከትፌ ጨምሬበታለሁ። በቃ ምን ይሄ እኮ እንደ ኢትዮጵያ ወጥ ነው። ላይ እንደዛ ነው፣ እንደ ኢትዮጵያ ወጥ ነው። ሌላ ልዩነት የለውም። እና ምናልባት ባህራቱ ሊላይ ይችላል ማለት ነው። ውሃ ጨምሬበታለሁኝ። ይሄን በደንብ ይብሰልልን ነው። በደንብ ተበሰለልን በኋላ የጨውን መጠን ቀምሰን እናወጣለን። እና ውዶቼ በዚህ መንገድ እንደ ኢትዮጵያ ሽሮ ቶክ 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 እያለችላችሁ ላችኋለሁ። በስሏል። በደንብ ነው የበሰለው ማለት ነው። አሁን ይሄን እገለብጠዋለሁ። እዚህ ጋር ነው የምናደርገው። እኔ የማቀርበው በእንደዚህ አይነት ሳህኖች ነው። ከዛ በኩብዝ ነው እኛ ቤት የሚበላው ማለት ነው። በኩብዝ ነው የሚበሉት። የፈለጋችሁትን አይነት ኩብዝ ማለት ነው። የምትፈልጉትን ኩብዝ እናንተ ታውቃላችሁ። እና በኩብዝ ተፈለጋችሁ መጠጣት ትችላላችሁ። እንደ ሾርባ ስለሚጠጡት ማለት ነው። እኛ ሀገር ሳይሆን በቃ እዚህ ጋር ይጠጣል። ታውቃላችሁ ቅመሞች፣ እንደ ሾርባ የምትጠጡት ኖርማል ነው። በረመዳን ሰዓት እንደዚህ ይጠጣ ነበረ። አሰራሩ የተወሰነ ቢለይም እንደዚህ ነበረና የሚጠጣው። አሁን ወደዚህኛው ድስት ወደ መገልበጣችን እንሄዳለን ማለት ነው። እና ውዶችዬ ወደዚህኛው ድስት ገለበጥኩት። ከድስቱ ወደዚህ ገልብጫዋለሁኝ። አሁን እዚህ ጋር እየቀነስን እንደዚህ መጠቀም እንችላለን፣ ወደዚህ ጋር ማለት ነው። ከዚህ ላይ ከፈለግን እንደ ወጥ መጠቀም እንችላለን፣ ከፈለግን እንደ ሾርባ መጠቀም እንችላለን። የምንበላው በኩብዝ ነው። በኩብዝ ስለሆነ መጠጣትም ይቻላል። እዚህ አረቦቹ ስለሚጠጡት ስለማይ ነው፣ ይቅርታ ደግሞ። እና ለማንኛውም በዚህ መልኩ ጨርሰናል። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አዲስ ጀማሪ ስለሆንኩኝ በኮሜንት አሳውቁኝ። አስተካክል የምትሉትን ነገር፣ ይሄን አድርግ የምትሉትን ነገር አሳውቁኝ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።